እሺ ሰላም ለእናንተ ይሁን። ዛሬ ወደ ማዳጋስካር የቱሪዝም መዳረሻዎች ወስዳችኋለሁ። ማዳጋስካር ትንሽዬ ራሷን የቻለች በደቡብ አፍሪካ ጥግ የምትገኝ ደሴት ናት። ከአሏት የቱሪዝም መዳረሻዎች ውስጥ የመጀመሪያው የባቢዮስ ዛፎች ናቸው። በፀሐይ መጥለቅ ወቅት የሚያምር ውበት ያላቸው መስመር ሰርተው የሚታዩ የባቢዮስ ዛፎች ናቸው። በሁለተኛ ደረጃ ነጭ አሸዋ ዳርቻዎቿ ናቸው። የአሸዋ ዳርቻ ቦታዎቿ ሲሆኑ በሶስተኛና በአራተኛ ደረጃ የሚጠቀሱት ደግሞ የአሳሎ ብሔራዊ ፓርክ እና የማንታዲያ ብሔራዊ ፓርክ ናቸው። ሌላው የመጨረሻው እና በዩኔስኮ የተመዘገበው ደግሞ የሴንዲ የድንጋይ ሸለቆች ናቸው። እንግዲህ ቻናላችንን ሰብስክራይብ፣ ሼር በማድረግ የድንቅ የተለያዩ ነገሮችን እናቀርብላችኋለን። ኤጀን ሚዲያ ነው። አመሰግናለሁ።